ሰላም የዋይኤን ቤዚክ ኮምፒውተር ስኪልስ ተከታታዮቻችን፣ በዛሬው ትምህርታችን ወይም በዛሬው ቪዲዮዋችን የማሳያችሁ ደግሞ ቢዚ የሆነ ላስቸገራችሁ አንድ ስራ ለመስራት ብዙ ታይም የሚወስድ ከሆነ ቢዚ የሆነ የሚያስቸግራችሁ ከሆነ እሱንን እንዴት አድርገን በቀላሉ ማስተካከል ይቻላል የሚለውን የማሳያችሁ ይሆናል። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና ይህን ቻናል እንድታበረታቱ እላለሁ። እንግዲህ ብዙውን ጊዜ የብዙዎችን ችግር የሆነው ጊዜያችን የሆነ ስራ አዝዘነው ወይም የሆነ ስራ ለመስራት ፈልገን ተሎ አልከፍትልን ወይም ተሎ አልሰራልን እየዞረ ቁጭ የሚልበት አጋጣሚ ይኖራል። እሱም የሚሆነው ደግሞ እንግዲህ የስፔስ ጥበት ብዙውን ጊዜ በዛ ነው የሚሆነው። እሱን ለማድረግ ደግሞ ምን ይጠበቅብናል የሚለውን የማሳያችሁ ይሆናል። ምን ማድረግ አለብን የሚለው እንግዲህ ይህንን ለማድረግ ምንድነው ዲስክ ክሊን አፕ ማድረግ ነው ማለት ነው። እንዴት ዲስክ ክሊን አፕ እናደርጋለን የሚለውን የማሳያችሁ ይሆናል። ዲስክ ክሊን አፕ ስናደርግ ደግሞ በጣም ብዙ ፍሪ ስፔስ ማግኘት እንችላለን። እንግዲህ ዲስክ ክሊን አፕ ማለት አንወንትድ የሆኑ ፋይሎችን ማስወገድ ነው። አንወንትድ የሆኑ ፋይሎችን ማስወገድ ነው። እንግዲህ በመጀመሪያ ምን ማድረግ ይጠበቅብናል? ዊንዶው ፕላስ አር እንይዛለን ማለት ነው። ዊንዶው ፕላስ አር እናደርግና ይችን ኮማንድ ቦክስ ትመጣልናለች ማለት ነው። ከዚች ጋር ዊንዶው ፕላስ አር ስንል ከዛ ዊንዶው ፕላስ አር ስንጫን እንደዚህ ይመጣልናል። እኔ ቅድም ጽፌው ስለነበር ነው። ክሊን ኤምጂ አር እንላለን። ክሊን ኤምጂ አር ብለን ስንጽፍ እንደዚህ ይመጣልናል። እንደዚህ ክሊን ኤምጂ አር እንልና ኦኬ እንለዋለን። እንደዚህ ይመጣልናል። ያ ማለት ዳውንሎድ ላይ ምን ያክል አንወንትድ ፋይል አለ። ያው እኔ ዳውንሎድ ላይ ምንም የለ። ቴምፖራሪ ኢንተርኔት ፋይልስ የሚለው ላይ ያው 232 ሜጋባይት አንወንትድ ፋይል አለኝ። ዊንዶው ኤረር ሪፖርት የሚለው ደግሞ እዚህ ጋር ያው 0.99 ሜጋባይት አለ። ያው የኔ በፊት አሁን ቅርብ ጊዜ ክሊን ስላደረጉት ነው። ከሁሉም እዚህ ላይ 10 ሜጋባይት አለ። 606 ዲሊቨሪ ኦፕቲማይዜሽን ፋይል የሚለው ላይ 606 ሜጋባይት አንወንትድ የሆነ ፋይል አለኝ ማለት ነው። እንዲሁም ሌሎች እነዚህ የምታዩቸው ከዚህ ላይ ሙሉ አንወንትድ የሆኑ ፋይሎች ናቸው። ሪሳይክሊንግ ባይን ላይ ሪሳይክል ባይን ማለት ፋይላችን ፐርማነንትሊ እስካልደለት ነው ድረስ ሄዶ የሚቀመጥበት ነው። ከዚህ ጋር ምን ያክል አንወንትድ የሆነ ፋይል አለ? 4.01 ጂቢ አንወንትድ የሆነ ፋይል አለ ማለት ነው። አንወንትድ የሆነ ፋይል አለ። ቴምፖራሪ ፋይል 154 ሜጋባይት፣ ተምብናይል 173 ሜጋባይት አለ። 173 ሜጋባይት። እነዚህን ፉሊ ክሊር ስታደርጓቸው ወይም ስታጸዷቸው የፒሲያችሁ ፐርፎርማንስ ይጨምራል ማለት ነው። እነዚህን ዲፎልት ፒክ የተደረጉት እንግዲህ ዳውንሎድ፣ ቴምፖራሪ ፋይል ኤንድ ተምብኔል የሚሉት ናቸው። ሙሉ ማጽዳት ከፈለጋችሁ ሁሉንም ያው ቲክ እናደርጋቸዋለን ማለት ነው። ማጽዳት የምንፈልገውን ቲክ እናደርጋለን። ያው ሪሳይክሊንግ ፋይል ላይም ማጽዳት ፈለጉ፣ ይሄው እንደዚህ ሙሉ ቲክ አደረጓቸው። ይህንን ቲክ አደረጋችሁ ማለት ግና ጥንቃቄ ልትወስዱበት የሚገባ ነገር ሪሳይክሊንግ ቢል ላይ ቲክ ስታደርጉ ሪስቶር ወይም ወደ ነበረበት ደልታችሁ ወደ ነበረበት መመለስ የምትፈልጉት ፋይል ካለ እሱን ፋይል መመለስ አትችሉም። የምትመልሱት ካለ ይህንን ለይታችሁ ከዚህ ጋር እንደዚህ መተው ትችላላችሁ። ካልፈለጋችሁ ደግሞ ቲክ አድርጋችሁ አብራችሁ ክሊን ማድረግ ትችላላችሁ ማለት ነው። እኔ ሙሉ ነው ክሊን ማድረግ የፈለጉት። ሁሉንም ቲክ አድርጌያለሁ። ሁሉንም ቲክ ካደረጉ በኋላ ምን እላለሁ? ኦኬ እለዋለሁ ማለት ነው። ኦኬ እለዋለሁ። ያው ታች ላይ ከዚች ኦኬ ትሉታላችሁ። ኦኬ ስትሉት እንደዚች አይነት ፖፕ አፕ ያደርግላችኋል። አር ዩ ሹር ዩ ዋንት ቱ ፐርማነንትሊ ዲሊት ዚስ ፋይል? ፋይላችሁ የሚደለተው ፐርማነንትሊ ነው። እዚህ ጋር ኮንፊርም እንድታደርጉለት ይፈልጋል። ዲሊት ፋይልስ ትሉታላችሁ ማለት ነው። ፐርማነንትሊ ደልትልኝ ትሉታላችሁ። አንዴ ክሊክ ታደርጋላችሁ። ከዚች ጋር ዲሊት ፋይል ትሉታላችሁ። ዲሊት ፋይል ያው ክሊን እያደረገልኝ ነው። ያው በጣም ብዙ ስለሆነ ነው። ኦኬ ያው ደለተው። እንደዚህ አድርጎን አሁን ፍሪ ስፔስ ይኖረናል ማለት ነው። ፍሪ ስፔስ ይኖረናል። ያው ፍሪ ስፔስ ይኖራል። ያው ቅድም ስታዩት እንደነበረው በጣም ብዙ እንትን ይኖራሉ። አሁን ግና ያው
ዳውንሎድ ላይ 0 ነበር ቅድም። ቴምፖራሪ ፋይል በጣም ብዙ ሜጋባይት ነበር። ሪሳይክሊንግ ፋይል ላይ 4.01 ጂቢ ነበረ፣ ግን አሁን 0 አድርጎታል። ያ ማለት አንወንትድ የሆነ ፋይል በሙሉ ደልተናል ማለት ነው። አንወንትድ የሆነ ፋይል ደልተናል። በዚህ አይነት መንገድ አንወንትድ የሆኑ ፋይሎችን ደልታችሁ ለፒሲያችሁ ፍሪ ስፔስ ካለው ስሙዝሊ ራን ማድረግ ይችላል፣ ወይም ደግሞ የምትፈልጉትን ስራ በብቃት መስራት ይችላል ማለት ነው። ኤፊሽንትሊ መስራት ይችላል። እንደዚህ እያደረጋችሁ ዲስክ ክሊንአፕ በዚህ መንገድ ከተጠቀማችሁበት ፒሲያችሁን ፐርፎርማንሱን አንድ ስቴፕ ከፍ ያደርግላችኋል ማለት ነው። እሺ ለዛሬ ይዤላችሁ የመጣው ትምህርት ወይም ቪዲዮችን ይህን ይመስላል። ለዛሬ ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።